ጤፍ ይወቃልናል፣ ስንዴ ይወቃል፣ ገብስ ይወቃል፣ ማሽላ ይወቃል፣ ሩዝ ይወቃል። ይሄው አንዱ ማሽን ዮጋ እንደምታየው ፍጥነቱ ተጨማሪ ይሄ ማሽን የበቆሎ መፈልፈያ ማሽን ይባላል። ቆሻሻውን ቆረቆንዳውንና ፍሬውን ለይቶ የሚፈለፍልልን ማሽን ነው። እንደዚህ እንደምታየው ውቂያ ሳይደርስ አስቀድመን በርካታ ማሽኖችን በጥንቃቄና በጥራት አምርተን ገበሬው ሲመጣ አንስቶ ይዞ እንዲሄድ ምንም አይነት መጠበቅ እንዳይኖር ለማድረግ ሞክረናል። በሰዓት ከ5 ኩንታል እስከ 6 ኩንታል ድረስ የመውቃት አቅም አለ። በአንድ ሰዓት ውስጥ ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለ። ለገበሬው ትልቅ እፎይታ የሚሰጥ ማሽን ስለሆነ ከ10% እንሰጠዋለን። እያንዳንዱ ማሽን የ1 ዓመት ዋስትና እንሰጣለን። በዛ አግባብ ደግሞ ስልጠና እንሰጣቸዋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በቃሊቲ ተገኝተናል። ቃሊቲም የተገኘነው ኤልያስ ኢንጂነሪንግ ነው። ኤልያስ ኢንጂነሪንግ እንግዲህ የተለያዩ የእህል መፈልፈያ ማሽነሪዎችን ይሰራል። እነዚህ ማሽነሪዎች ምን ይፈለፍላሉ? በምን አይነት ፍጥነት ይፈለፍላሉ? ምን ያህልስ ይፈለፍላሉ? ምን ያህልስ ይወቃሉ የሚለውን ወደ እናንተ ለማድረስ መጥተናል። ያ ማለት እንግዲህ የተለያዩ በቆሎችን መፈልፈያ ያለው የተለያዩ እህሎችን ደግሞ መውቂያም አለው ማለት ነው። ስለዚህ እነዚህ መውቂያዎችና እነዚህ መፈልፈያዎች በምን አይነት ሁኔታ ነው የሚሰሩት? ዋጋቸው ስንት ነው? እዚህ ጋር እንደምታዩት ደግሞ በትዕዛዝ ሳይሆን በስቶክ ደረጃ ስቶር ላይ አስቀምጠው ባሉበት ነው እየቀረጽን ያለ ነው። እነዚህ ማሽኖች ለምትፈልጉ ይሄንን መረጃ ወደ እናንተ ለማድረስ ከወርክሾፓቸው ተገኝተናል። መረጃውን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉናለን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። እሺ ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ወደ ኤልያስ ኢንጂነሪንግ መጥተናል። ኤልያስ ኢንጂነሪንግ የመጣ ነው ለቤተሰቦቻችን በተለያየ ጊዜ የተለያዩ ማሽነሪዎችን ያ ማለት እንግዲህ ለተለያዩ አገልግሎት የሚውሉ ስራ የሚያሰሩ ማሽነሪዎችን እየቃኘን እናደርሳለንና ዛሬ ደግሞ እናንተ ጋር መጥተናል። ራስን ከማስተዋወቅ ጀምረ ድርጅታችሁ የሚሰራቸው ማሽነሪዎች ምንድናቸው የሚለውን ብትነግረን። እሺ ስሜ ኤልያስ በቀለ እባላለሁ። በሙያዬ ዲዛይነር ነኝ። ድርጅታችን ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግ ይባላል። የምናመርታቸው ምርቶች በስፋት ግብርና ላይ የተሰማራ ነው። የግብርና ማሽነሪዎችን የምናመርተው የሞቂያ ማሽኖች እናመርታለን። የተለያዩ የሞቂያ ማሽኖች አሉን። የጤፍ ሞቂያ፣ የስንዴ ሞቂያ፣ የገብስ ሞቂያ፣ በቆሎ መፈልፈያ፣ እንደገና የመኖ ማቀነባበሪያ ማሽኖች፣ ገልባጭ ተሳቢዎች፣ በተጨማሪ ደግሞ የሰውን ፍላጎት ተንተርሰን ማንኛውንም ማሽን እናመርታለን። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ዛሬ ስቶራችሁ ውስጥ መተን ነው እያየን ያለ ነው። ስቶራችሁም ላይ ደግሞ በጣም ሰፊ አማራጭ እንዲኖረን አድርጋችሁ የተለያዩ ማሽነሪዎችን አስገብታችኋል። እኛም በስለ ቢዝነስ ሚዲያ እንግዲህ እነዚህ ማሽኖች ለቤተሰቦቻችን እያንዳንዳቸውን አሰራራቸው ምን ይመስላል፣ አጠቃቀማችንስ እንዴት ነው፣ ዋጋቸውስ ምን ይመስላል የሚለውን ከጠቅላላ መረጃ ጋር እንድትሰጠን ነው። ከየትኛውን ጀምር? እሺ እኛ ከዚህ ቀደም ኦርደር ቤዝ የሆነ ትእዛዝ ተቀብለን ነበር ምናመርተው። ምንድነው ያየነው? ገበሬው መጥቶ ማሽን መግዛት ይፈልጋል። ማሽን ሲገዛ ትእዛዝ ሰጥቶን አምርተን ነበር የምንሸጠው። እንደዛ ሲሆን ተደራሽነታችን ያነሰ፣ እንደገና ደግሞ ቶሎ ለመጨረስ ስንል በምናደርገው ጥረት ኳሊቲ የሌላቸው ማሽኖች የማምረት ችግሮች ነበሩ በጥድፊያ ስለሚሰራ። ያንን ችግር ለመቅረፍ እንደገና ደግሞ ተደራሽነቱ እንዲሰፋ እንደዚህ እንደምታየው ውቂያ ሳይደርስ አስቀድመን በርካታ ማሽኖችን በጥንቃቄና በጥራት አምርተን ገበሬው ሲመጣ አንስቶ ይዞ እንዲሄድ ምንም አይነት መጠበቅ እንዳይኖር ለማድረግ ሞክረናል። በመቀጠል ወደ እንትኑ መግባት እንችላለን። አንዱ ማሽን ምንድነው የሚሰራው፣ ምን ነገሮችን ሊወቃልን ይችላል የሚለውን ወደሱ መግባት እንችላለን። በጣም ጥሩ። እስኪ አጠገባችን ካለው ከዚህኛው ማሽን ብንነሳ ይሄ ማሽን እንዴት ነው ሊገለጽ የሚችለው? ከዲዛይንም አንፃር እንግዲህ ያለን ኢንፎርሜሽን። ይሄ ማሽን የሚባለው መልቲ ክሮፕ ትሬሸር ወይም ደግሞ ሁለገብ የሰብል መውቂያ ማሽን ይባላል። ሁለገብ የሰብል መውቂያ ለምን ተባለ ለሚለው በዚህ ማሽን የተለያዩ 5 የሚሆኑ ሰብሎችን መውቃት ስለምንችል፣ ለምሳሌ ጤፍ ይወቃልናል፣ ስንዴ ይወቃል፣ ገብስ ይወቃል፣ ማሽላ ይወቃል፣ ሩዝ ይወቃል። ይሄው አንዱ ማሽን። እነዚህን ሁሉ እንዴት ነው የሚወቃልን? ሞተር ይገጠምለትና ከዛ በኋላ ሞተሩን ስፒዱን አጀስት በማድረግ ከዛ ደግሞ የሚገጠምለትን ወንፊት በመቀያየር 5 ነገሮችን ይወቃል ማለት ነው። በስራ ሂደቱ ላይ ይሄ እንደምታየው የሚዘረጋ ማጉረሻ ትሪ ያለው ሰብሉን እዚህ ላይ አድርገው በዛ ጋር ማጉረስ ነው። እህሉን ለብቻ፣ ገለባውን ለብቻ፣ እንደገና ደግሞ ግርድ የሚባል ነገር አለ እሱን ለብቻ ለይቶ ያወጣል። በጣም ጥሩ። እንግዲህ ይሄ ማሽን መልቲ ፋንክሽናል መሆኑን ለመረዳት ችለናል። መልቲ ፋንክሽናል ሲሆን እንግዲህ አጀስትመንት ነው እያላችሁን ያላችሁት። እነዚህን ማሽኖች ኦፕሬት ማድረግ ውስጥ ምን ያህል ስኪል ይፈልጋል?
ምንድነው የምናደርገው ማሽኑን ለገበሬው ወይም ደግሞ ለተጠቃሚ ስናስተላልፍ የመጀመሪያ የምናደርገው ነገር ስልጠና እንሰጣለን። ማሽኑን እንዴት መጠቀም ይችላል፣ ሞተሩን እንዴት ሜንቴን ማድረግ ይችላል፣ ፕሪቬንቲቭ ሜንቴናንስ ወይም ደግሞ ቅድመ ሜንቴናንሶች አሉ። ተጠቃሚው አካል ምን ሜንቴን ማድረግ ይችላል፣ እንዳይበላሽ ምን ነገሮች መጠበቅ አለባቸው። ሁለተኛ ደግሞ ማሽኑ እንዴት ይወቃል የሚለውን እኛው ጋር መጥቶ ስልጠና እንሰጠዋለን ማለት ነው። በዚህ መልኩ ከማሽኑ ጋር እንዲግባቡ ማሽኑን ደግሞ እንዴት መጠቀም እንደሚችሉ እናሳያቸዋለን ለተጠቃሚዎች። በጣም ጥሩ። ሌላኛው ጥያቄ እንግዲህ የትኛው ማሽን ሆኖ ሊጠራ ፋንክሽናሊቲ ማተር ያደርጋል። ስለዚህ የዚህ ማሽን ፋንክሽናሊቲ ማህበረሰብ ውስጥ ገብታችሁ ምን ያህል ቼክ አደርጋችኋል? አዎ እኛ አንድ ማሽን ስንሰራ ምን ያህል ይወቃል የሚለውን ዴሞንስትሬሽን ፊልድ ላይ ያለን ማህበረሰቡ ጋር እዛው አውድማ ላይ ሄደን ማሽኑን ካፓሲቲው ምን ያክል ነው፣ በሰዓት ስንት ሊወቃ ይችላል፣ ምን ያህል በጥራት ሊወቃ ይችላል። ሁለተኛ ደግሞ ኢቭን ራሱ ማህበረሰቡ ባየው ነገር ላይ አስተያየት እንዲሰጠን አድርገን ነው ማሽኑን የምንፈትሸው። ከፈተሽን በኋላ እርግጠኛ ከሆነን በኋላ ነው ለተጠቃሚ ወደ ብዜት ገብተን መሸጥ የምንጀምር እንጂ የመጀመሪያ ፈንክሽናል መሆኑን ፊልድ ላይ ያለን ዴሞንስትሬሽን ማሳ ላይ ሄደን ቼክ እናደርገዋለን። ገበሬው አውድማ። በጣም ጥሩ፣ በጣም ደስ ይላል። ስለዚህ የራሳችሁን ጥናት ካደረጋችሁ ካመናችሁበት በኋላ ነው ወደ ማስ ፕሮዳክሽን መገቡት ማለት ነው። እሺ ይሄንን ማሽን ምናልባት ካሉት ሰብሎች አንዱን ብንመርጥ በሰዓት ምን ያህል ይወቃልናል እያለን እየለያየን ብንሄድ? በጣም ጥሩ። ለምሳሌ ከጤፍ ብንጀምር ይሄ ማሽን በሰዓት ጤፍ ምን ያክል ይወቃል ስንል ከ2.5 እስከ 3 ኩንታል በአንድ ሰዓት ውስጥ ይወቃል። በተለይ ምርት ያላቸው ጤፍ ከሆነ ደግሞ እስከ 4 ደረጃ ይሄዳል። የሰብሉ ያያዙ ሁኔታ ማተር ያደርጋል ካፓሲቲው ላይ። ስለዚህ ምርት የያዘ ጤፍ ከሆነ እስከ 4 ኩንታል፣ ምርት ያልያዘ ጤፍ ከሆነ ደግሞ ከ2 ኩንታል እስከ 3 ኩንታል ድረስ በአንድ ሰዓት ይወቃል። ወደ ስንዴ ስንገባ ስንዴ፣ ገብስ፣ ሩዝ ተመሳሳይ ሰብሎች ናቸው። እነሱን በተመሳሳይ ያወቃቅ ዘዴ እንወቃቸዋለን በዚሁ ማሽን ላይ። ስንዴ፣ ገብስና ሩዝና እነዚህን ሰብሎች ደግሞ በሰዓት ከ5 ኩንታል እስከ 6 ኩንታል ድረስ የመውቃት አቅም አለ። ከዛ ደግሞ ወደ ማሽላ ስንሄድ ደግሞ ማሽላ በቀላሉ ነው የሚረግፈው። ስለዚህ ማሽላ ላይ ሲሆን ደግሞ ከ7 እስከ 8 ኩንታል በአንድ ሰዓት ውስጥ መውቃት ይችላል የማሽን። በዚህ ደረጃ ፈትሸን አረጋግጠነዋል። በጣም ጥሩ። በሰዓት የዚህን ያህል ማምረት ከቻለን እዚህ ማሽን ላይ ምናልባት ቴክኒካሊ እንደ ቻሌንጅ ሊወስድ የሚችለው አንድ የሚገዛ ሰው ምኑን ነው እንደ ቻሌንጅ ሊወስደው የሚችለው? አንደኛ ኦፕሬሽኑን ማወቅ፣ ከሞተሩ ወደ ዋና መውቂያው፣ ከመውቂያው ደግሞ የማበጠሪያ ሲስተም አለው። የማበጠሪያ ሲስተም ላይ እንዴት ነው አጀስትመንቱን አጀስት ማረገው፣ ሞተሩን ለስንት ሰዓት ነው የማሰራው፣ ከስንት ሰዓት በኋላ ማሳረፍ አለብኝ። ከዛ ደግሞ ተሽከርካሪ ነገሮች ቤሪንግ የምንላቸውን ነገሮች በምን ያክል ጊዜ ማለስለሻ መጠቀም አለብኝ፣ ግሪስ የሚባለውን ነገር ማድረግ አለብኝ። እንደገና እየሰራ የማሽኑን ባህሪ እንዴት ነው ማውቀው? እነዚህን ነገሮች ነው ማወቅ ያለበት ተጠቃሚ። ከዛ በኋላ የሚከብድ ነገር የለውም፣ ሲምፕል ነው። እኛ ስንሰራቸው የ1 ዓመት ዋስትና አክለን ነው የምንሰራቸው። እያንዳንዱ ማሽን የ1 ዓመት ዋስትና ለሰራ ነው ማሽን እንሰጣለን። በዛ አግባብ ደግሞ ስልጠና እንሰጣቸዋለን ፈንክሽናል ሆኖ እንዲጠቀሙ። ይሄንን ነው። በጣም ጥሩ። እናንተ የምትሰጡት የ1 ዓመት ዋስትና የሜንቴናንስ ነው? አዎ የሜንቴናንስም እንደገና ሙሉ ማሽኑ ፈንክሽናል ባይሰራላቸው ማሽኑን መልሰው ሌላ አዲስ ማሽን የመውሰድ መብት አላቸው። ለምሳሌ ጤፍ ይወቃል ብለን ሰተናቸው ጤፍ ካልወቃላቸው ሙሉ ማሽኑን የመመለስ ዋስትና ነው የምንሰጣቸው። ስንዴ ይወቃል ብለን ስንዴ ካልወቃ በተመሳሳይ። ስለዚህ ዋስትናው ያንንም ይጨምራል። ሁለተኛ ደግሞ የሚሰሩ ነገሮች አሉ ማሽኑ ላይ የሚሽከረከሩ ነገሮች፣ የሚያበጥሩ ነገሮች፣ እነሱ በአግባቡ ካልሰሩ ሙሉ ለሙሉ የመጠገን ዋስትና እንሰጣቸዋለን። በአምራቹ ችግር የሆኑ ነገሮችን በጠቅላላ የ1 ዓመት ዋስትና እንሰጣለን። በጣም ደስ ይላል። ተጨማሪ ደግሞ ገበሬው ከቤቱ ወደ አውድማ ለመውሰድ ጎማ ገጥመንለታል። ጎማ የገጠምንለት ምንድነው ማሽን ስለሆነ ትንሽ ክብደት ይኖረዋል። በቀላሉ ከቤቱ ወደ አውድማ እንደገና ደግሞ የራሱን አውድማ ከጨረሰ በኋላ ደግሞ የማህበረሰቡን አካባቢ ላይ ያለውን መውቃት ከፈለገ በኪራይ በቀላሉ እንጨት አስገብቶ አህያ ላይ ገጥሞ ወይ ጋሪ ላይ ገጥሞ የፈለገበት እንዲያጓጉዘው እንደገና ማሽኑ ክብደቱም ቀላል እንዲሆን ማንቀሳቀሻ ጎማ ገጥመንላቸዋል። በጣም ጥሩ። ምናልባት እንደ አማራጭ ፍጥነት ቢፈልጉ ከአህያ ይልቅ ተሽከርካሪ ላይ መግጠም ፈልጋለሁ፣ ሞተር ሳይክል ላይ መግጠም ፈልጋለሁ፣ ሌሎች የሚንቀሳቀሱ ነገሮች ላይ ማንቀሳቀስ ፈልጋለሁ ቢባልስ ምን አይነት ሞዲፊኬሽን ነው የምትሰሩት ወይስ እንዴት ነው? በጣም ጥሩ። አሁን ይሄንን ማሽን ስንሰራ አንደኛ የመጀመሪያው ከዚህ ከኛ ጋር ገዝተው ራሱ ወደ ራሳቸው ቤት ሲወስዱት በፒካፕ ወይም ደግሞ ባይሱዙ እንዲጫን ሳይዙ በፒካፑ ሳይዝ። ሁለተኛ እነዚህ ነገሮች የሚታጠፉ ነገሮች ናቸው። ለትራንስፖርቴሽን አጥፈው እዚህ ጋር አስቀምጠውት ከዛ በኋላ ፒካፕ ላይ ጭነው በፍጥነት የፈለጉበት አካባቢ መሄድ ይችላሉ። አይሱዙ ላይ መጫን ይችላሉ። ማንኛውም ተሽከርካሪ ላይ በቀላሉ መጫን ይችላሉ። አጠቃላይ ክብደቱ 2 ኩንታል ከ50 ነው የአንዱ ማሽን። ስለዚህ 4 ሰው በቀላሉ አንስቶት ፒካፕ ላይ ወይም ደግሞ መኪና አይሱዙ ላይ ጭኖት ራቅ ያለ ቦታ ላይ ማንቀሳቀስ ይችላል። በጣም ጥሩ። ስለዚህ ብዙ የሚከብድ ነገር አይደለም ነው ለእንቅስቃሴ። ትክክል ነው። በጣም አሪፍ። ሌላው እንግዲህ አሁን በነገራችሁን መሰረት የምርት መጠኑን ነግራችሁናል። ይሄን ማሽን ኳሊቲውን ግሬድ እናደርግ ቢባል ያው ማሽን አንዱ ነገር እሱ ስለሆነ ማለት ነው በምን አይነት ደረጃ ላይ ነው ልናስቀምጥ የምንችለው የዚህ ማሽን ኳሊቲውን ከአፈጻጸም አንጻር ዌስቱ አንጻር እያንዳንዱን ነገር ብንመዝን ስንት ሰጡታላችሁ ከ10? በጣም ጥሩ። አሁን ይሄንን ማሽን የምናወዳድረው ትራዲሽናል ዌይ ሲወቃ ከነበረው ባህላዊ
ባህላዊ ከነበረው ልምድ ጋር ነው። ከዚህ ቀደም ገበሬው ይወቃ የነበረው አውድማ ላይ አውድማውን በበት ለቅልቆ ከዛ በኋላ በሬ ወይም ደግሞ አህያ ወይም ደግሞ ፈረስ እያሽከረከረ ነበር የሚወቃው። ሲወቃ አንዱ ክምር 3ም 4ም ቀን ሊፈጅበት ይችላል። ቀጥሎ ደግሞ እሱን ለማንፈስ ለማጣራት እህሉን ከገለባው ለመለየት ረጅም ጊዜ ይወስድበታል። ከፍተኛ የሰው ኃይልም ይፈልጋል። እነዛ የሰው ኃይልን ደግሞ ከፍሎ እንደገና የሚያስፈልጋቸውን ቀለብ እዛው አድርጎ ነው ስራውን የሚሰራው። አንዳንድ ቦታ ደግሞ የአካባቢውን ሰው በደቦ ጠርቶ ድግስ ደግሶ እያበላ ነው እህሉን የሚያነሳው። ይሄ ማሽን ግን ያንን ሁሉ ነው የሚቀንስለት። አንደኛ አውድማ ላይ ገብቶ አንዱን ክምር በአንድ ሰዓት ውስጥ ይጨርሰዋል። ሁለተኛ ጭዱን ለመኖ እንዲሆን ከትክቶ እንደገና ከጭዱ እህሉን ለይቶ አበጥሮ ያወጣለታል። ስለዚህ ከ10% እንሰጠዋል፣ ከፍተኛ የሆነ የገበሬውን ችግር ስለሚያቃልልለት። ሁለተኛ ደግሞ በውቂያ ወቅት የሚባክንን እህል ያስቀርለታል። አውድማ ላይ ሳይነሳ የሚቀር እህል አለ። በዚህ ማሽን ግን ቀጥታ እህሉ ለብቻ ስለሚወጣ በመቀበያ ተቀበለ የሚባክነውን ሰብልም ስለሚያስቀርልን ለገበሬው ትልቅ እፎይታ የሚሰጥ ማሽን ስለሆነ ከ10% እንሰጠዋለን እኛ። በጣም ጥሩ። ስለዚህ ከዚህ በመቀጠል እንግዲህ ይህንን ማሽን አንስተን እንዴት ነው እንቅስቃሴውን አትሊስት ማየት ብንችል በጣም ጥሩ። እንግዲህ አሁን ወርክሾፓችሁ ውስጥ ነው ያለ ነው እና እዚህ ጋር ምን አይነት ስራዎች ናቸው የሚሰሩት? እስኪ አንድ የወርክሾፑን ደግሞ ብታስጎበኝ። በጣም ጥሩ። እዚህ ጋር የማምረቻ ወርክሾፓችን እንገኛለን። ይሄ ከፊት ለፊታችን የምታየው ሌዝ ማሽን ወይም ደግሞ ቶርኖ ማሽን ይባላል። ቶርኖ ማሽን ጥቅሙ ምንድነው? እንደዚህ አይነት ነገሮች ማንኛውንም ነገር ቅርጽ የምናወጣበት መልክ የምናስይዝበት ማሽናችን ነው። የተለያዩ ፑሊዎችን፣ አልሙኒየም ፑሊዎችን፣ ብሮንዞ እንደገና ሻፍቶችን የምናመርትበት ማሽናችን ነው። ልክ እንደዚህ እንደምታያቸው ለማሽን ግባት የሚውሉ ብረቶችን የምንጠርብበት ዋና ትልቁ ማሽናችን ነው። አነስተኛም ትልቅ የሚሆኑ ፑሊዎችን በተመሳሳይ ደረጃ የችንጋ ግሩቭ የምናወጣበት መልክ የምናስይዝበት ማሽናችን ነው ማለት ነው። ፋንክሽናሊቲው ያው እንደምታየው የተለያዩ ነገሮችን ገጥመን የምንጠርብበት ቅርጽን የምናስይዝበት ኖርማሉን እንደዚህ አይነቱን ወጥ የሆነውን ነገር ወደዚህ የምንቀይርበት ማሽናችን ነው ማለት ነው። እንግዲህ ሲመጣ እንደዚህ ነው። በምንፈልገው ሳይዝና መጠን ለማሽን ግባት እንዲሆነን ጠርበን ቅርጻ ሲይዘን በዚህ መልኩ እንቀይረዋለን ማለት ነው። እንደምታየው ምንድነው የምናየው እዚህ ጋር ምንድነው የምናየው የማምረቻ ወርክሾፓችን ነው። የተለያዩ ማሽኖችን ስትራክቸራቸው ሲጀመሩ ከምን ተነስተው ምን ይደርሳሉ እንደምታያቸው እዚህ ጋር ሻምሲያቸው የመጀመሪያ ስትራክቸራቸው ቆሞ ነው። ቀጥሎ ደግሞ የሞቂያ የውስጠኛው ፓርት እንደምታየው በዚህ መልኩ ተደርድረው ይሰራሉ ማለት ነው። ከዛ ደግሞ ቀጥሎ እዚህ ጋር እንደሚሰራው ክዳኑ የሚያስፈልገው ፓርት እየተመረተ ፋይናሊ ያየነውን ፕሮዳክት ይሰጠናል ማለት ነው። በጣም ከዜሮ ምን ጀምረው እንግዲህ ወርክሾፓችን ውስጥ በዚህ በምታየው መልኩ የተለያዩ አይነት ማሽኖች ናቸው። እነዚህ በትራክተር የሚሰሩ ትልቅ ሞቂያ ማሽን ነው። እዛ ጋር የምታያቸው በሞተር የሚሰሩ አነስተኛ መፈልፈያ ማሽኖች እየተመረቱ ነው። እዛ ጋር የምታያቸው ደግሞ በትራክተር የሚሰሩ የበቆሎ መፈልፈያ ማሽኖች እየተመረቱ ኦልሞስት 85% የደረሱ ናቸው ለማለት። እዛ ጋር ደግሞ የምታየው በትራክተር የሚሰራ የጤፍ የስንዴ የገብስ ሞቂያ ማሽን እየተመረተ ነው። ስለዚህ ከ40% በላይ ተመርተዋል ማለት ነው። እነዚህ ደግሞ 20% የሆኑ አነስተኛ የጤፍ የስንዴ ሞቂያ ማሽኖች ስትራክቸራቸው እየተመረቱ ነው ማለት ነው። እያንዳንዱን ፓርት ሙሉ በሙሉ በምታዩት መልኩ እዚሁ ነው የምናመርተው ማለት ነው። በጣም ደስ ይላል። እንግዲህ ያው አልቆ ስቶር ላይ ተቀምጦ ያየነው አለ እና ደግሞ እንዴት ነው የምትሰሩት የሚለውን ደግሞ በአካል ወርክሾፕ ላይ ገብተን እውነታውን ማየት ስላለብን ነው እዚህ ድረስ እናንተን ለመጠየቅ የመጣ ነው። ከዚህ በመቀጠል እንግዲህ እንዴት ነው ማሽኑ ራን እያደረገ እየሰራ ማየት የምንችለው የሚለውን ብታሳዩ። በጣም ጥሩ። እሱንም ያለቁትን ማሽኖች እነሱ ጋር ሄደን ካለቀ በኋላ ደግሞ ፊኒሽድ ጉድሱን ደግሞ ቴስት እያደረግን እናየዋለን። በጣም ጥሩ። አሁን ደግሞ እዚህ ጋር ሞተሩ የተገጠመለትን ነው ልናይ ያለ ነው። እስኪ ስለዚህ ማሽን ምትለን እንበለንና ሞተሩን ደግሞ አንስተን እንየው። በጣም ጥሩ። ቅድም ለተነጋገር ነው ይሄ ማሽን ሁለገብ የሰብል ሞቂያ ማሽን ይባላል። ከስሙ ስንነሳ ሁለገብ ማለት ሰፊ ነገሮችን ይሰራል ማለት ነው። ለምሳሌ ጤፍ፣ ስንዴ፣ ገብስ፣ ማሽላና ሩዝ በተጨማሪ ደግሞ አሁን ዳጉሳም እንዲሰራ አድርገናል። ዳጉሳም ይወቃል። እነዚህን ሰብሎች ይወቃልናል ይሄ ማሽን። በጣም ጥሩ። እዚህ ጋር ደግሞ ሞተሩን እያየን ነው። የዚህ ማሽን ደረጃውን ከሞተሩ አንጻር ብንገልጸው ይሄ ሁለተኛ ደረጃ ማሽናችን ነው። በሳይዙ መካከለኛ ሚዲየም ሳይዝ የምንለው ነው። 10 የፈረስ ጉልበት ናፍጣ ሞተር ተገጥሞለታል። ያው የገጠምንለት ሞተር ከደንበኛው ፍላጎት ተነስተን ደንበኛው የናፍጣ ሞተር የሚፈልግ ከሆነ የናፍጣ ሞተር እንገጥምለታለን። ደንበኛው የቤንዚን ሞተር የሚፈልግ ከሆነ የቤንዚን ሞተር እንገጥምለታለን። ሁለቱም የሚገጠሙት የቤንዚንም ሆነ የናፍጣ ተመሳሳይ የፈረስ ጉልበት ነው ያላቸው። 10 የፈረስ ጉልበት ወይም 9 የፈረስ ጉልበት ይጠቀማል። ያንን ታሳቢ አድርገን የገጠምነው። ኦኬ፣ በጣም ጥሩ። እስኪ አንስተን ደግሞ ይህ ማሽን እንዴት ነው የሚሰራው የሚለውን ብናይ። በጣም ጥሩ። እንግዲህ ከማስነሳታችን በፊት ይሄ ማጉረሻ ነው። እሱን እንዘረጋለን። ከዛ በኋላ
ዘርግተን ካስቀመጥን በኋላ ዞረን የሚታዩ ነገሮችን ጋር በስነ ስርዓት ተገጥሟል ወይ ብሎኖች ጠብቀዋል ወይ እነሱን ቼክ እናደርጋለን። ከዛ ሁሉም ነገር በአግባቡ አሴምብል መሆኑን ካረጋገጥን በኋላ መተን የማስነሻ ቁልፋችን እንከፍታለን፣ ኦን እናረጋታለን፣ ናፍጣን እንከፍታለን። ከዛ በኋላ ቾኳን ወደ ታች በመያዝ ጭንገመድ በመሳብ እናስነሳዋለን። ያው ናፍጣ ስለሆነ መሞቅ ስለሚፈልግ ነው ሳብ የምናደርገው። ከሞቀልን በኋላ ገመዱን በደንብ በመሳብ ከዚህ በኋላ በቃ ኦልሬዲ ስራውን ጀምሯል። ማበጠሪያው እየተወዛወዘ ነው። የድፋት መጠሪያው እንትን እያለ ነው። ቴፑን ማስገባት ብቻ ነው የሚጠበቅበት ማለት ነው። ሰብሉን ማስገባት ነው የሚጠበቅበት። እሺ በጣም ጥሩ። እንግዲህ ይሄንን ማሽን ፈትሸነዋል። ሞተሩ እየሰራ አይተነዋል። ይሄ ማሽን የበቆሎ መፈልፈያ ማሽን ይባላል። ለበቆሎ መፈልፈል የሚያገለግል ማሽናችን። በቆሎ ሲፈለፍል ያው እንግዲህ የራሱ የሚወስደው ሰዓት አለ። በሰዓት ውስጥ ብንገምት ምን ያህል ኩንታል ወይ ደግሞ በምንድን ነው የሚለካው? በጣም ጥሩ። ይሄ ማሽን እንግዲህ ሰርተን በደንብ ፈትሸን ያረጋገጥነው ማሽን ነው። በአንድ ሰዓት ውስጥ ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለው በቆሎ። ኦኬ ከ35 እስከ 40 ኩንታል በአንድ ሰዓት ውስጥ። የሞተር መግጠሚያ ቦታ አለው። 9 የፈረስ ጉልበት ሞተር ይጠቀማል። እሱም በመጠቀም በዚህ ጋር በቆሎን በመጨመር በዚህ በኩል ፍሬውን ያወጣል፣ በዚህ በኩል ቆሻሻውን ያወጣልናል፣ በዚህ ጋር ደግሞ ቆረቆንዳ ያወጣልናል። ሰፓሬትሊ ቆሻሻውን ቆረቆንዳውንና ፍሬውን ለይቶ የሚፈለፍልልን ማሽን ነው ማለት ነው። በጣም ጥሩ። ምን ያህል ፈትሻችሁታል? አዎ ይሄ ማሽን ገበያ ላይ ወጥቷል። ከ65 በላይ ማሽኖችን ወደ በርካታ ቦታዎች ልከናል። ለምሳሌ በስፋት እየተጠቀሙት ያሉት ይሄን ማሽን ወደ ወለጋ አካባቢ ከባኮ ጀምሮ እስከ ነቀምት ድረስ ከፍተኛ ከስተመሮች አሉ፣ ይወዱታል። በጥራቱም በመፈልፈል አቅሙ ስለሚወዱት ላለፉት 3 ዓመታት ወደዛ አካባቢ ወደ 38 ማሽን አውጥተናል። ወደዚህ ደግሞ ወደ አማራ ክልል ቁንዝላ የሚባሉ ቦታዎች አሉ። እዛም አካባቢ ወደ ቡሬም አካባቢ፣ ወለንጭቴ አካባቢ፣ አዳሚ ቱሉ አካባቢ በስፋት አሰራጭተናል። በስፋት እየተጠቀሙበት ይገኛሉ እና የመፈልፈል አቅሙንም እጅግ በጣም ይወዱታል ብዬ አስባለሁ። ይህንን ማሽን የሚገዛ ሰው ይህን እውቀት ሊኖረው ይገባል የምትሉት ነገር አለ? ይህንን ማሽን የሚገዛ ሰው እኛ ጋር ገዝቶ ሲወስድ መጀመሪያ የምንሰጠው ስልጠና አለ። እንዴት ነው ሞተር ማስነሳት የሚቻለው? ሞር ስልጠና የምንሰጠው ከሞተሩ ጋር እንዲግባባ ነው። ስለዚህ ሞተሩን እንዴት ኦፕሬት ያደርጋል፣ ሞተሩ ላይ ዘይት በምን ያክል ጊዜ ይቀይራል፣ ሞተሩ ለስንት ሰዓት መስራት አለበት፣ ደብራተር እንዴት ይጸዳል። በቆሎ በባህሪው እብቅ ስላለው እብቁ የሞተር የንፋስ ማጣሪያ ላይ ሄዶ ይለጠፋል። እሱን እንዴት ማጥላት ይችላል፣ እሱን ስልጠና እንሰጣለን። ማሽኑ ላይ ደግሞ ስንመጣ ተሽከርካሪ ነገሮች እንዴት ይገጠማሉ፣ ብሎኖች በየጊዜው አለመላላታቸውን እንዴት ቼክ ያደርጋሉ፣ ቤሪንጎች ደግሞ ግሪስ ወይም ደግሞ ማለስለሻ ቅባቶች በየስንት ጊዜ መደረግ አለበት፣ እሱን ስልጠና እንሰጣቸዋለን። እንደገና ደግሞ የማሽን ድምጽ ሲያስነሱ ሞተሩ ጉልበት ሲበዛበት የሚያመጣውን ድምጽ ለይተው እንዲያውቁ እነዚህ ነገሮች እናሳያቸዋለን። በተጨማሪ ደግሞ በቆሎ ሲጨምሩ እንዴት መጨመር እንዳለባቸው፣ ቆረቆንዳ በሚወጣበት ሰዓት በምን አይነት መልኩ መውጣት አለበት የሚለውን እሱን እናሳያቸዋለን። የስልጠናችን አንድ አካል ነው ማለት ነው። በጣም ጥሩ። ስለዚህ ይህንን ማሽን የሚገዛ ሰው የዚህን ያህል የትምህርት ደረጃ ያስፈልገዋል የምትሉት ነገር የላችሁ? ማሽኑ ላይ ይህን ያክል የትምህርት ደረጃ ያስፈልገዋል ብለን የምናስበው ነገር የለም። የትምህርት ደረጃ ሳይሆን የመቀበል ሁኔታው ፈጣን የሆነ ሰው ቢሆን የተሻለ ነው። ሁለተኛ ደግሞ የምናሳየውን ነገሮች ከሱ ጋር መለማመድ የሚችል ሰው መሆኑ ብቻ በቂ ነው። በጣም ጥሩ። ለዚህ ማሽን እንግዲህ እኛ የ1 ዓመት ሙሉ ዋስትና እንሰጣለን። ለምሳሌ የበቆሎ መፈልፈያ ብለን ሸጠንለት በቆሎ ባይፈለፍል ሙሉ ማሽኑን እንመልስለታለን። ነገር ግን እኛ ፈንክሽናል መሆኑን አረጋግጠን የምንሰጠው ላረጋገጥነው ነገር ደግሞ እርግጠኛ ስለሆንን የ1 ዓመት ሙሉ ዋስትና እንሰጣቸዋለን። ስለዚህ በአምራቹ በእኛ ችግር ካለበት ሙሉ በሙሉ ማሽኑ እስከ መቀየር ደረጃ ሙሉ ዋስትና እንሰጣለን። አስቀድመን እንዳየናቸው የተለያዩ አይነት ማሽኖች አይተናል። ድርጅታችን ውስጥ በስፋት የምናመርተው የሞቂያ ማሽኖች ነው ብያቸዋለሁ። ከነዛ መካከል የበቆሎ መፈልፈያ ማሽናችን ነው። ይህ የምታዩት ሞተር የተገጠመለት ማሽን ነው። ከስተመሩ መጥቶ ማሽኑን አይቶት ወዶት ሲያዘን እኛ ምናምነውን የተሻለ ብራንድ ነው ምንለውና ጥራት ያለውን ሞተር ይገጥመንለታል። አጋጣሚ ሆኖ ለዚህ ማሽን ገበሬው የፈለገው ናፍጣ ሞተር ነው። 10 የፈረስ ጉልበት ያለው የናፍጣ ሞተር እዚህ የበቆሎ መፈልፈያ ማሽን ላይ ገጥመናል። እንደነገርኩ 3 አይነት የተለያዩ ማሽኖች አሉ በቆሎ የሚፈለፍሉ
የሚፈለፍሉ አንደኛው የተሸለቀቀ በቆሎ የሚፈለፍል ነው። ሁለተኛው ይሄ ነው ራሱ ሸልቅቆ ራሱ አበጥሮ ንጹህ በቆሎ የሚያወጣልን ማሽን ነው። ሶስተኛው ደግሞ በትራክተር ጉልበት የሚሰራ በመጠንም ከፍ ያለ ማሽን ነው። ይሄ ማሽን ለበቆሎ መፈልፊያ የምንጠቀመው ራሱ የሚሸለቅቅ ተጨማሪ ነገር ያለው ያልተሸለቀቀውን ራሱ ሸልቅቆ ራሱ አበጥሮ በቆሎውን ፈልፍሎ ንጹህ በቆሎ ምንም አይነት ብሬኬጅ ሳይኖረው ሳይሰበር ያወጣዋል ማለት ነው እና በአንድ ሰዓት ከ35 እስከ 40 ኩንታል ድረስ የመፈልፈል አቅም አለው ይሄ ማሽን። ስለዚህ እዚህ ጋር የምናስገባው በቃ ኦልሬዲ ከማሳ አምጥተን መክተት ነው እንጂ መሸልቀቅ ምናምን አይጠበቅብንም። ምንም አይጠበቅበትም። ገበሬው አሁን ከዚህ ቀደም በቆሎን ይሰበስባል። እንደገና አንድ ቦታ ከከመረ በኋላ ህፃናትና ሴቶች ቁጭ ብለው ይሸለቅቃል። ያ መሸልቀቅ ከፍተኛ የሆነ ጊዜ ነው የሚወስድባቸው። ኢቭን እጃቸው ሁላ እስከ መድማት ደረጃ ይደርሳል ለመሸልቀቅ በሚያደርጉት ጥረት። ይሄኛው ማሽን ግን ከፍተኛ የሆነ የመሸልቀቅ ጊዜያቸውን ነው የሚቀንስላቸው። ሁለተኛ ደግሞ ራሱ ሸልቅቆ የተሸለቀቀውን ደግሞ ከትክቶ ስለሚያወጣው ለመኖም ይሆናል። ራሱ ልጡ ለከብቶች መኖም በአተላ ቀላቅለው ለመኖም ስለሚሆን የተሻለ ያደርገዋል። ኦኬ ይከተክተዋል ራሱ? አዎ ገለባውን ይከተክተውና ያወጣዋል። ስለዚህ የተከተከተው ገለባ ደግሞ ለመኖ ይሆናል። በጣም ስለዚህ በዛ ደረጃ ስለሚሰራ ለገበሬው ትልቅ እፎይታ ነው የሚሰጠው። ይሸለቅቅለታል፣ ይፈለፍልለታል፣ ያበጥርለታል። ከዛ ደግሞ ንጹሃን በቆሎ ፈልፍሎ ያወጣለታል። ቆረቆንዳውን ለብቻ ይለይለታል። የሚገርም ነው። ስለዚህ አንደኛ ገዢው ወይ ደግሞ ይሄንን ማሽን የሚፈልግ ሰው ምን አይነት ሞተር ሊሆንለት እንደሚገባ ይመርጣል፣ የነዳጁን አይነትም ጭምር ማለት ነው። ሌላው ደግሞ ያው እንግዲህ እነዚህ ማሽኖች የተለያዩ መሆናቸው በራሱ ብዙ አማራጭ እንዲኖረን ያደርጋል። ከመሸልቀቅ ጀምሮ የሚሰራውም ስላለም ማለት ነውና እነዚህ ማሽኖች እንደየአይነታቸው ዋጋቸውን አሁን ባለው ገበያ እንዴት ነው? አሁን ባለው ዋጋ እንደነገርኩ ነው። የናፍጣና የቤንዚል ሲሆን ዋጋቸው ይለያያል። የናፍጣ ሞተር ሲገጠምለት 250 ሺህ ብር እንሸጠዋለን። የቤንዚል ሞተር ስንገጥምለት ደግሞ 270 ሺህ ብር እንሸጠዋለን። ሁለተኛ ደግሞ ራሱ የተሸለቀቀ የሚወቃ ማሽን ከዚህ አነስ የሚለው ማሽን አለን። እሱ ደግሞ 230 ሺህ ብር እሱን እንሸጣለን። በትራክተር የሚሰራ ከፍ ያለ ማሽን አለን። እሱ ደግሞ ከ300 ሺህ ብር ጀምሮ እንደ መጠን እንደ ሳይዙ የሚለያይ ማሽን ነው። በዛ መሰረት እንሰራለን። በጣም ጥሩ። እሺ እስኪ ይህ ማሽን አንስተን ብናይ። በጣም ጥሩ። ለማስነሳት እንግዲህ እዚህ ጋር ሞተር አለው። መጀመሪያ ቁልፉን ኦን እናደርጋለን። እዚህ ጋር ማስነሻ ቁልፍ አለው። እሱን እናበራለን። የናፍጣ መውረጃ አለው። እሱን እንከፍታለን። ቺን ቾኳን እንይዝና ገመዱን ጎትተን በቀላሉ ስለዚህ ኃይሉ ፍጥነቱን አጀስት የምናደርግበትም እዚሁ ነው ማለት ነው። እዚሁ ጋር እንደምታየው ፍጥነቱን መጨመር ፍጥነቱንም መጨመርም መቀነስም አጀስት ማድረግ እንችላለን ማለት ነው። እንግዲህ ይህንን ማሽን ከመጀመሪያው እስከ መጨረሻ የምርት ሂደቱን ማሽኑን ይሰራል አይሰራም የሚለውን የምንጠቀመው ሞተር እያንዳንዱን መረጃ እንግዲህ ሰፋ ያለ መረጃ ሰጥተናል። ለዚህም በእውነቱ ከልብ እናመሰግናለን። ይህንን ማሽን የሆነ ሰው መጥቶ ሊወስደው ሲያስብ ምን ማሰብ አለበት የሚለውን ነገር ማጠቃለያ ሀሳብ አድርግልንና ፕሮግራማችንን በዚሁ እንጨርስ። የመጀመሪያው ነገር ይህንን ማሽን በቆሎ ለመፈልፈል ስራ ለማዋል ነው እኛ የምናመርተው። ስለዚህ በቆሎ ለመፈልፈል የሚፈልግ ሰው ያልተሸለቀቀ በቆሎ ራሱ ሸልቅቆ ለመስራት የሚፈልግ ሰው ይህንን ማሽን መጥቶ መውሰድ ይችላል። ተጨማሪ ደግሞ አካባቢው ላይ ናፍጣ ነው ቤንዚል ነው በስፋት አቬሌብል የሚገኘው የሚለውን የሞተሩን አይነት ለመወሰን አካባቢው ላይ የሚያገኘውን የነዳጅ አይነት እንትን ብሎ መጥቶ እኛን አናግረው መውሰድ ይችላል። በጣም ጥሩ። ፕሮግራማችንን በዚህ መልኩ ጨርሰናል። ምትለን ነገር ካለ በለን፣ ካልሆነ ስልክ ቁጥራችሁን ንገረንና እንጨርስ። በጣም ጥሩ። ጥራት ያላቸው ብዙ ማሽኖች እያመረትን ስለሆነ በሀገር ምርት ገበሬው እንዲኮራ፣ ተጨማሪ ደግሞ እዚሁ ሀገር ውስጥ ያመረትነው ማሽን ስለሆነ ማንኛውንም መለዋወጫ በቀላሉ ከኛ ማግኘት ስለሚችል እንደገና የምንሸጠውን ማሽን የአንድ ዓመት ሙሉ ዋስትና ስለምንሰጠው ከኛ መታችሁ እንድትገዙ የሚል ማሳሰቢያ ነው የሚሰጠው። በጣም ጥሩ። ስልክ ቁጥራችን መገኛችን ቃሊቲ መናኸሪያ ቴርሞ ኢንዱስትሪ መንደር ውስጥ ነው። ስልክ ቁጥራችን 0913 17 32 34 ነው። ተለዋጭ ቁጥራችን ደግሞ 0929 44 04 31 ነው። በዚህ ደውለው እኛን ማግኘት ይችላሉ። በጣም ጥሩ። ከልብ እናመሰግናለን። አመሰግናለሁ።
እንግዲህ የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ ይህንን መልቲ ፐርፐዝ የምንለውን የተለያዩ እህል የሚወቃልንን ማሽን ለመቃኘት ችለናል። ይህንን ማሽን ለመቃኘት በቃሊቲ ኤልያስ ኢንጂነሪንግ ተገኝተናል። ይህንን ማሽን መግዛት ለምትፈልጉ አሊያም በአካል መታችሁ ስለ ማሽኑ ማወቅ ለምትፈልጉ አድራሻው ተቀምጧል። በስልክም ደውላችሁ ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃልለን አብራችሁን ስለቆያችሁ በድጋሚ እያመሰገንን ይህን የመሰለ ጠቃሚ መረጃ ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ እውነተኛ መረጃን ከቦታው ታገኛላችሁ። እናመሰግናለን።